Pratikaan kootaa jechuudhaan maallaqallee itti ergiti jechuudha. Wanti si mudate waan baay'ee nama gaddisiisudha. Garuu akka amanteetti yeroo deebitu immoo hin arganne jechuudha gurbaa jaallattu sana. Mee walumaan kan daawwannu ta'a. Oromoo kiyyaa yuutuubii koo kana galma geera ergiin banadhe garuu ammallee naaf ilaalamaa hin jiru. Kanaafuu like naaf godhaa warri subscribe godhi subscribe naa godhaa isiniin jedha. Wala guddumni Oromoo kiyyaa wal malee maal qabna miti nuti. Akkasini isiniin jedha. Saatiin kollee ammallee naaf hin guunne viidiyoo naan gadhiise namni baay'ee daawwatu ammallee nama bira hin geenye waan ta'eedha. Saatiin naa lakkaa'utti hin jiru jechuudha. Gara fuulduraatti immoo mana namaa kanatti hojjechuun namaaf hin mijatu garuu gara fuulduraatti immoo viidiyoo namaa irratti reaction gochuu otoo hin taane yaaduma kan koo waan nama barsiisu qabadhee dhufuun barbaada jechuudha. Yoo fedha rabbii ta'e gaafan biyya kootti galeetti jechuudha. Amma akkuma beektanuu mana namaatti namaaf hin mijatu. Gara viidiyootti darbinu asumaanii viidiyoon akka isinitti hin dheeranneef jechuudha. Wajjumaan daawwanna viidiyoo kana eessayyuu naqnaa. ወደ ሳውዲ ከሄድኩኝ ሶስተኛ ዓመቴ ነው። በሶስት ዓመት ውስጥ እንደነገርኩ ተመልሼ ወደዚህ ሀገር አልመጣሁም። ከእሱም ጋር ያው በስልክ ነው እንጂ በአካል ተገናኝተን አናውቅም ማለት ነው። ለዚያም ነው እኔ ሰርፕራይዝ አድርገው የፈለኩት። ያው እዚህ ቤተሰቦች አሉ፣ ሁለት ወንድምና አንዲት አለች አረብ ሀገር ውስጥ እየሰሩ የማስተምራቸው። አባቴ በህይወት የለም። አባትሽ ሞቷል? አዎ አባቴ በህይወት የለም። እናት ያለች እና ለሱም ጭምር ነው የምኖረው ማለት ነው። እዛ ሀገርም እየሰራው ለነሱ እየላኩኝ እነሱንም አስተምራለሁ። ከዛ ከነሱ ባለፈ ደግሞ ለሱም አንዳንድ ነገሮችን አግዘዋለሁ። እዚህ ሀገር ይኸው እንደምታውቀው ነው ስራ ምናምን ብዙ ስለሌለ ስራም ብዙም የለም። ነው በጣም አስጠልቷል ሁሉም ነገር። እንደዛም ስለሆነ እሱንም እያገዝኩት ነው የቆየሁት ማለት ነው። ትረጁ ነበር እሱ? አዎ አግዘዋለሁ። እሱንም እየሰራሁ እሱን ነበር ትውቃችሁ እስቲ ማለት የተተዋወቃችሁ ከሱ ጋር የምትውቃችሁ እንግዲህ ከሱ ጋር ስንት ዓመት ይሆናል? 5 ዓመት 5 ዓመት ይሆናል። 5 ዓመት ፍቅረኛሽ 3 ዓመት ሳውዲ ነው ያለሽ? አዎ አይደል? እንግዲህ 5 ዓመት ረጅም ጊዜ። አዎ አይደል? አሁን ትጋቡበት ጊዜ ነው ያስፈልጋል። እስቲ እንግዲህ በዛ ያለሽ ሳውዲ ያለሽ እስቲ ምን ታደርጊ ነበር? ብዙ ነገር ያው ልብስ ምናምን ጫማ የሚመጣ ሰው ሳገኝ እንደዛ አይነት ነገሮችን ልክለት ነበርና ብርም በዓል ምናምን ብሎ የሆነ ነገር ባለ ሰዓት ብር ልክለታለሁ ምናምን ነገር እንዲሰራበት ደግሞ ሞተር ገዝቼ ምናምን ሰጥቻለሁ። በላኩለት ብር ሞተር እንደገዛ ምናምን ነግሮኛል። ሞተር ገዝቶ እየሰራ ነው። ኦኬ ሞተር ሳይክል ማለት ነው። አሁን ሞተረኛ ነው ማለት ነው። እዛ እየሰራ ነው የሚተዳደረው። እና ትውቃችን እኛ ቤት ውስጥ ተከራይቶ ይኖር ነበረ። ትንሽ ሁለት ክፍል ቤቶች አሉ ግቢ ውስጥ እና እነሱ የእናት አባትሽ ቤት ማለት ነው። እሺ እዛ ተከራይተው ይኖር ነበረ እና እዛ ነው የምንተዋወቀው። ስንት ዓመት ነሽ? አሁን ልጅ ስንት ነው? እሺ ልጅ ምን አይጠየቅም እንዴ? አይጠየቅም አልናገርም ማለት እናንተ ቤት ውስጥ የዛኔ ልጅ ሆነሽ ወይም ምንድነው ተከራይተው ከሆነ ያገኘሽው እንግዲህ አስቢ 5 ዓመት ከሆናችሁ የዛኔ ስንት ዓመት ልጅ ትሆኛለሽ? 19 20 አይ እንደ 18 ምናምን በእውነት የ18 ዓመት ልጅ ሆነሽ ነው የምታውቂው ማለት ነው? በልጅነትሽ ነው 40 ኦኬ እሺ አቋራጥሽ ግን ጨርሰውኛል ትላለህ። አይዞሽ። አይ ለቤተሰብ እኮ ማድረግ እኮ ትልቅ ነገር ነው። ለቤተሰቦቻችን ለቤተሰቡ የሚያደርግ ሰው እድለኛ ሰው ነው። በእውነት ነው። ለሰዎች ማድረግ የሚችል ልብ ካለ እጅ ካለ እጃችን ለሰዎች ማድረግ መስጠት የሚችሉ እጆች የተባረኩ ናቸው። እድለኝነት። አዎ እውነቴን ነው። ስለዚህ አንቺ ማድረግሽ እንደውም ትልቅ ነገር ነው። እኔ ያው ተመችቶኝ ነው የማደርገው። ፈልጌያለሁ ለእነሱ ስላልሄድኩት የሄድኩት። ለቤተሰቦች ስትይ ለእነሱ ነው የሄድኩት። እስቲ ትውቃችሁ እስቲ በደንብ ንገሪኝ። የፍቅር ታሪካችሁ ማለት እናንተ ቤት ውስጥ ተከራይቶ ይኖር ነበር? ተከራይቶ ይኖር ነበረ። ከዛ ነው የተዋወቅነው። በጣም እየተግባባን መጣን ማለት ነው። ከዛ በቃ እናወራለን፣ ስልክ ተለዋወጥ ምናምን ነገር እዛው ያላችሁ።
እናወራለን። ከስራ ሲመጣ ውጭ ላይ ሆኑ ምናምን ደውልልኝ እና መጀመሪያ እኔን አግኝቶ ምናምን ነበር የሚገባው። ኦኬ ወደ ቤት ለመግባት ማለት ነው። እሺ ውስጥ ደግሞ ማዘር ስላልነበረች አታውቅም እናትሽ? አዎ አታውቅም ነበረ በዛን ሰዓት እና እንደዛ ምናምን ትንሽ ስለሆንኩ ያው ከእኔ ስለማይጠበቅ ስልክም አልነበረኝም። በእሷ ስልክ ነበር የምናወራው። ከዛ ውጭ ላይ ወጥቼ ምናምን አገኘው ነበረ። ብቻ ደስ የሚል ግንኙነት ነበረ እና እነጋችንን ለማስተካከል ስል እኔም መሄድ ስለነበረብኝ ነው የሄድኩት። ቤተሰብሽንም መርዳት ስለነበረብሽ እነሱም መማር ስላለባቸው ታናናሾች እኔ እና እሱም ደግሞ የሆነ ነገር ሊኖረን ስለሚገባ አብረን ለመኖር ሲባል ነው ወደዛ የሄድኩት። ማለት ሴት ልጅ ባይዘዊ ልክ ሰው የሆነ ፍቅር ከወንድ ልጅ ጋር ስትጀምር አላማ ይኖራታል ብዬ አስባለሁ። የተረዳሁት ነው። ብዙ ሴቶች እንደዛ ናቸው። ልክ ሲያፈቅሩ ለነገው ህይወታቸው ሲሉ ወይ ይሰደዳሉ፣ የተሻለ ህይወት ለመኖር ብዙ ከፍቅረኛቸው ጋር ለመኖር ሲሉ ስደትን፣ ስራን ምናምን ምርጫ የሚያደርጉት። አንቺ የሚያደርግሽው እንደዛ ነው ማለት ነው። በልጅነትሽ ወደ አረብ ሀገር እንዴት አገኘሽ? እዛ ሄዱ በምን አገኘሽ? እንግዲህ ልጅ ነሽ እንግዲህ 18 ዓመት 19 ምናምን ፓስፖርትሽን ስሌት አውጣሽ ብዬ ነው ገብሻል። ልጅ ነሽ አረብ ሀገር ስትሄጂ እንግዲህ ምን አይነት እድል አጋጥሞሽ ነው? በምን እስኪ ሰው የላከልሽ ቪዛ በምን ሄድሽ? የሄድኩት በደላላ ነው። በእግሬ ማለት በባህር ማለት ነው። በየመን ምናምን አድርገው እኮ የሚሄደው ወደ ሳውዲ ለመሄድ በየመን ጂዛ ምናምን ተደርጎ ነው እንደዛ ተደርጎ ነው የሄድኩት። በዛን ሰዓት እንደ አሪፍ ነበር። እንደ ዛሬው አልነበረም። ያን ያክል አስቸግር ነበረ። ቢሆንም ግን ከባድ ጊዜ ነበረ ለመግባት። ሳውዲ ለመግባት ይከብዳል፣ በጣም ይከብዳል። በአንድ ወር ምናምን የገቡት በአንድ ወር መንገድ ላይ 1 ወር ምናምን ቆይተን ምናምን የገቡት። 1 ወር እንደውም አጭር ጊዜ ነው። ሌሎቹ በ3 ወር ምናምን ነው የሚገቡት። እድለኛ ነሽ። እሺ እና እንደዛ ሆኖ ነው የገባሁት። በእግሬ ነው የሄድኩት ማለት ነው። ቪዛማ ማን ይሰጣል በዛ እድሜ? በዛ ጊዜ ማንም ሳይሰጥ እና ታዲያ እንዴት ስራ ሳገኘሽ? ማለት አሁን እዛ ሀገር ስትገቢ መኖሪያ ፍቃድ ቢጣቃ ላይ ኖራችሁ መኖሪያ ፍቃድ ከሌለሽ ማንም አይቀጥርሽም። እንዴት ይሄን ሰው መጀመሪያ ደላላው ለራሱ ሲል አሁን የሚያስገባ ብር እንትን ብላ አይደለ እሱ አይደለ ከፍሎ የሚያስገባ ለስራው ሲል ስራ አመቻችቶ ነው የሚያስገባ ማለት ነው። ሳውዲ አረቢያ ደላላም እዛ ደብቆ እዛም ሰው አገኘልሽ ደብቆ ሰው አግኝቶልህ ነው አደላድሎ ነው የሚያስገባው ማለት ነው። ከዛ እንደዚህ ሆነው አደላድሎ ምናምን ነገር አስገባኝ። እዛ መስራት ጀመርኩ ማለት ነው። የመጀመሪያዎቹ ቤት ምናምን ይከብዱ ነበረ። እንደዛ ቋንቋ ያለመልመድ አለ በእግርም ስትገባ። እንደገና ደግሞ ብዙ ነገሮች ያስቸግራሉ ውስጥ ስትሰራ ለመስማማት ነገሮች አሉና 1 አመት በሚያስጠላ ሁኔታ ነበር ያሳለፍኩት። ከዚያም በኋላ ከአሰሪዎቼ ጋር ደስ የማይል ግንኙነት ነበረ። ምክንያቱም የቋንቋ ምናምን አትግባባ የምትነጋገረውን ነገር ቋንቋ እስክትለምጂ ማለት ነው እና ይከብድ ነበረ። ሌሎችም ነገሮች አይጠፉም። ስራ ወንድ ጎረምሳ ነው የሚያስቸግርሽ? እነዛም አሉ ባልባ አረብ ሀገር ወይ ወንድ ጎረምሳ ነው የሚያስቸግረው። ሰው 18 17 16 የሞላቸው ልጆች ካሉ ወንድ ልጆች ካሏቸው የኢትዮጵያ ሴቶችን ያስቸግራል በብዛት ነው። የእኛን ሀገር ሴቶች ይወዳሉ አይደል? ችግር አለባቸው እና ያስቸግርሽ ነበር? እንደዛ አይነት ነገሮችም ነበሩ ውስጥ። በጣም ያስጠላ ሁኔታ ነው። ፍቅረኛ እያለኝ አንተ እንዴት እንደምወዳት አታውቅም። የነገረኝ ስንት ገብቶሻል? አሁን ልሽ የፈለጉት በጣም የሚያስቸግር ሰው ቤት ስትኖር ያብሶ ደግሞ እንደዚህ መውጣት ትችላለህ። 2 ወር 3 ወር ሰርተህ ደሞዝን ተቀብለህ ሌላ ቤት ምናምን መቀየር ትችላለህ። ያን ያክል እንደዛ የሚያስቸግሩ ከሆነ ለደላለው ቀጥታ መናገር። ብድርን ከከፈልክ በኋላ ደግሞ እንደፈለግክ ነው። ደላለው አይቆጣጠርም እና እንደዛ ስለነበረ 2 አመታት ግን አሪፍ ነበር። እኔ የሚያስቸግርሽን ነው ማወቅ የፈለግኩት። ጥሩ ጊዜ አለ መታወሪልኝ ማለት እስኪ የሚያስቸግሩ ልጆች አሉ። ፊትን ተሸፋፍኖ ምናምን የምትሰራበት ቤቶች ምናምን አሉና እንደ ቀላል ደግሞ ከሌላ ሀገር ውስጥ በቪዛ ሳውዲ አረቢያ ለመኖር የሚመጡ ይህም ስራ ነው የሚቀይረው። እነሱ ጋር ደግሞ ሲሆን ኖርማል ነው። አሁን ልብስ ምናምን ከላይ ያለመልበስ ምናምን ኖርማል ነው ማለት ነው። እንደዛ ሆነ ደግሞ ድንገት ካየ ምናምን ነገር ፊት ይታያል በስነስርዓት። ልጆቹ ፊት እንዳዩ ሌላ ነገር ለማድረግ ምናምን ይሞክራሉ። ይተናኮላሉ ማለት ነው። ሌላ ግንኙነት እንድትፈጽም ምናምን በብር ደግሞ ይደላሉ።
ብር ልስጥሽ ምናምን አይነት ብር ከፈለግሽ ልስጥሽ ሰሪ አይደል የምታውቁ እንደዛ ችግር አለ ምናምን ሊሉ ይችላሉ። ደግሞ የኛ ኢትዮጵያውያን ስለሆነ ብር ብቻ የምንፈልግ ነው ይመስላቸው። ይሄም ንቀት አለ። ክብር የሌለን ይመስላችኋል። እንደዛው ነው እዚህ ዛሬ በቃሽ ዛሬ እዚህ መጣሁ። በጣም አሪፍ ቤተሰቦች እንዴት አገኘሻቸው? በጣም ደህና ናቸው እግዚአብሔር ይመስገን። በጣም ደስ ብሎኛል እንደዛው ስላገኟቸው እንደዚህ ሆነው እና በእኔ ምክንያት ስለሆነ ደግሞ በጣም ደስ ብሎኛል። ትምህርታቸውን እየተማሩ ነው ታናናሾቼ። እናቴን በጣም ደህና ናት። ትንሽ ቅር የሚለኝ ያው አባቴን ሳልጦረው በህይወት ማጣት በጣም የሚከብድ ነገር ነው እንጂ ሌላው ነገር በጣም ደስ ይላል። ይስተካከል። ዋናው አንቺ ሰላም ሀገርሽ መግባትሽ ነው። እሺ ያው እንግዲህ የምፈልገውን ነገር ጠይቄሻለሁ። ደስ ብሎኛል ስላገኘሁሽ በጣም ደስ ብሎኛል። እኔም የእውነት በአካል ስላገኘሁ በጣም ደስ ብሎኛል። የእውነት ፕሮግራሜን ተከታተልሽ? አዎ እንዴ ምን ሆነ? ስልኬ እንዴት አገኘሽ? አያመልጠኝም። ስልኬ እንዴት አገኘሽው? ያው አጠያይቄ እንደዚህ ምናምን የብዙ ቦታም ስለምትታወቅ አጠያይቄ ነው ያገኘሁት። ሌላ ሰው ለመክሰስ ነው የምትጠይቀኝ? ኖ እሺ አሁን ጥያቄ የለኝም። ምን እናድርግ መሰለሽ አሁን የመጣሽበትን ጉዳይ ጊዜሽን እንግዲህ አንድ ወር ሙሉ መጥተሽ ሳላገኘሽ እንግዲህ ይቅርታ ብያለሁ። በጣም ቢዚ ስለነበርኩኝ ነው። ዛሬ ግን ያው በእርግጥ ጓደኛሽን አብርሃም አይደል ስሙ? አብርሃምን እንግዲህ ምንድነው አንዳንድ የሚውልበትን ቦታ የሚሰራበትን ቦታ ማውቀዋለሁ። እሱን ነገሮች አይቻለሁ። ገብቶሻል? ያው እንደመጣሽ እንደማያውቅ ነግረሽኛል። ስለዚህ ሰርፕራይዝ እናደርገዋለን ብዬ አስባለሁ። ያው እኔ አንዳንድ ነገሮች ያየሁበት ነገር አለ። እናንተ ደግሞ ቁጭ ብላችሁ ጠይቀው፣ እኔና አንቺ አብረን ጠይቀውና ትክክለኛውን ነገር ይመልስልናል ብዬ አስባለሁ። እንዳትፈሪ። ለምን ፈራሽ? እንጃ የሆነ የተሰማኝ ነገር አለ። እኔ እንጃ ምን እንደሚሰማኝ አላውቅም። ብቻ እሱን አግኝተን ነው ከንግግሩ በኋላ ያለ ነገር ካለ እናያለን። መልካም። ስለዚህ የምናደርግ መሰለሽ አሁን እሱ ጋር እንደውለትና ስልኩን ስልኛለሽ። እቃ መጥቶልሃል በሏል አይመስልም? እቃ መጥቶልሃል። እዚህ እንቀጥረዋለን። እስቲ ቀጥረነው እንግዲህ ምን እንደሚለን እንግዲህ አብረን እንሰማለን። አይመስልሽም? ቀጠሮ ተጠራጥረሻል። በጣም እንትን ብለሻል። ኤክሳይትድ ነገር ሆነሽብኝ። እንዳትፈሪ። አይ ችግር የለም። ለሚሆነው ነገር ሁሉ ጀስት እንዳትፈሪ። ምክንያቱም አንድ ነገር ለማድረግ ምን መፍራትም አያስፈልግም። እግዚአብሔር መልካም በህይወትሽ ለሚሆኑ ነገሮች ሁሉ ጀስት መቀበል ግድ ነው። አሁን እያስፈራራሁሽ አይደለም። እንደዚህ ምናምን ገብሻለሁ። ተከታተልልኝ ብለሽኝ ተከታትዬዋለሁ። ያለውንም አንዳንድ ነገሮች ለአንቺ ያላሳዩሽ አንዳንድ ፎቶዎችም አንዳንድ ነገሮች አሉ ማለት አታስፈራራኝ። እሺ ለማንኛውም ሲመጡ እስኪ ደግሞ በቃሉ ያለውን ነገር አብረን እንሰማለን። ሰርፕራይዝ እናደርገዋለን ብዬ አስባለሁ። ያ ነገር እንግዲህ እኔ ያየሁት ነገርም ትክክል ካልሆነ እሱን ጠይቀው ነው። እሺ ደውልልሽ። እሺ ምን አይነት እቃ ተልኮልሃል? ብቻ ከውጭ ቤት እቃ ልካልሃለች የሚመጣ ይመስለኛል። እሺ እንደዛ እናደርጋለን። አትፍሪ፣ ምንም የሚፈጠር ነገር የለም። እሺ አዎ ትደውልለታል? አዎ ደውልለት። ለምን ፈራሽ? እኔ እንጃ። እውነትሽን ነው። ፍራት አትፍሪ፣ እደውልለታለሁ። ሰላም ነው? እንዴት ነህ? ሁሉ ሰላም አለው። አታውቀኝም? ቤት ልካኝ ነበር ከሳውዲ ከውጭ ልካኝ ነበር እቃ አድርስልኝ ብላኝ። አብርሃም ነህ? አብርሃም ነህ? እሺ ቤት ልካኝ ነበር እና እቃ ላቀብልህ ነበር። ይመቻል ዛሬ ወይስ መቼ ይመቻል?
ስለዚህ ይመቻል አንተ? አዎ በጣም ችግር የለውም። ሞተር ስለያዝኩ እመጣለሁ በመካከል ችግር የለውም። ኦኬ እሺ እኔ ያለሁት ፒያሳ እንገናኛ። ፒያሳ? ችግር የለውም ብራዘር። ሀያ ደቂቃ መልካም እሺ በቃ ፒያሳ ስትደርስ ደውልልኝ። አንድ መኪና ይዣለሁ፣ ሰማያዊ መኪና ይዣለሁ። ፒያሳ ስትደርስ ብቻ ደውልልኝ፣ እነግርሃለሁ ቦታውን። እሺ እሺ ምንም ችግር የለም። እሺ አባ እሺ በቃ እኔ ልውረድ። እኮ ፒያሳ እዛ ፓርክ ውስጥ ጠብቃችኋለሁ። ስደውልልኝ ግን ቶሎ እመጣለሁ። እሺ ችግር የለም። አንቺ እዛ ጠብቂንና ግን ዳኒ እኔ እንጃ ልቤ እየፈራ ለምን ፈራሽ? እግዚአብሔር የሆነ እየፈራው ነው። አትፍሪ፣ አይዞሽ። ለሚፈጠረው ነገር ምን አትፍሪ፣ አትፍሪ። መፍራት አያስፈልገውም። አሁን እንዳልኩሽ የሆነ ውሳኔዎችን ለመወሰን ነገሮችንም ለማየት እንትን ማለት ነው። እንደዚህ ምናምን ፍራት አትፍሪ። ነገሮች አሪፍ ይሆናል ብዬ አስባለሁ። እንደውም ያው አንቺን ሲያይሽ ድንገት ያለው ነገር ምናምን ነገር ሰርፕራይዝ እሱ አትፍሪ፣ አይዞሽ። ነኝ ይብለት ፈራሽ ነኝ። ችግር የለውም። እዛ ጠብቂኝ፣ አትፍሪ፣ ምንም ችግር የለውም። እሺ እዛ ፓርኩ ጋር ጠብቂኝ። እንትን እላለሁ። እሺ እደውልልሻለሁ። ቻው። ሰዓቱ ሄደ። ሰዓቱ ሄደ። ቆየብኝ በእናታችሁ። እንግዲህ እስኪ ምን ላይ ይፈጥራል? እስኪ ደውልለታለሁ። ሀያ ደቂቃ ብሎ 30 ደቂቃ ሄሎ ወያ አብርሽ ሰላም ነው አለው። ቆየህብኝ እኮ በእናትህ ቆየህብኝ። እሺ የት ደረስክ? እኔ በቃ እዛ ሞተር ይደርስ ነው እየተሰንኩ ነው። ታየት ነህ? ይኸውልህ አደባባዩን ልክ እንደ ዞርክ በስተቀኝ በኩል የምትወስደው እቺ ቀጭኗ መንገድ አለች አይደለ? ታክሲ ተራዎቹ ጋር እሷ ጋር እንደገባህ ጫፍ ላይ ሰማያዊ መኪና ይዤ ቆሜያለሁ። ሰማያዊ መኪና ኮምፓክት መኪና። እሺ ሰማያዊ ነች። እሺ ቢ66 ምናምን ታርጋ። ሰማያዊ መኪና ያዝ። ሰማያዊ መኪና ነች። አባ በቃ ስትደርስ እሺ 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 ሰላም እንዴት ነህ? ሁሉ ሰላም? አብርሃም ነህ? በፎቶ ነው የማውቅህ። እንዴት ነህ? ሁሉ ሰላም አለሁ። ግባ። እንዴት ነህ? ጤና ሁሉ ሰላም? ሁሉ ሰላም አለሁ። ሁሉ ሰላም። እንዴት ነህ? ጤና ሁሉ ሰላም አለሁ አለሁ። ቦታ ጠፋብህ እንዴ? አሁን መንገዱ እየፈረሰ ስለሆነ ሞተር ነው ጋር ቆምካት። በዛው ጀርባ በኩል ኦኬ። በዚህ ጋር ፓርኪንግ አይቻልም። እዚህ ከታክሲ ተራዎቹ ወደዚህ ወርደ ነው የሚቆሙ። ደህና ነህ? ሁሉ ሰላም አለ። እንዴት ነህ? አለሁ። ቤት ልካኝ እኮ እቃ ያለና ከኋላ ነው ያስቀመጥኩት። እቃዎች ልካኝ ነበር፣ እሱን አድርስልኝ አለች። በጣም አመሰግናለሁ። አለሁ። ሁሉ ሰላም። ስራ እንዴት ነው አንተ ጋር? አዲስ ነገር ምን ቤት ያን አንድ ነገር አጫውታኝ ነበር እና እዛ ውጭ እያለች እኔ የቤት ዘመድ ነኝ እና እኔ አታውቀኝ ይሆናል የእነሱ ዘመዳቸው ማለት የሩቅ ዘመድ ማለት ነው። የቅርብ እንኳን አይደለሁኝ። ቤተሰቦቿን ታውቃቸዋለህ መሰለኝ። ታውቃቸዋለህ መሰለኝ። ማለት ታውቃቸዋለህ? አውቃቸዋለሁ። እስኪ አንዳንድ ጥያቄዎች ልጠይቅህ። እቃዋንም እሰጥሃለሁ እና ዝም ብዬ ምሳ በጋብዝስ ምን ይመስላል? ችግር የለውም። በእናትህ ምሳ ልጋብዝ? ችግር የለውም። እውነት? አሁን የበላህ? ጋብዝህ ደስ ይለኛል። አንዳንድ ጨዋታዎች እውነት? ችግር የለውም ካልክ ስለዚህ ጋብዝሃለሁ። ምሳሽ መጀመሪያ ግን አንድ ጥያቄ ልጠይቅህ።
ከቤት ጋር ስንት ጊዜ ናችሁ? በእናት ቢያንስ አንድ 5 ዓመት 5 ዓመታችሁ? አዎ እሷ ወደ ውጭ ከሄደች 3 ዓመት ሆነ። ኦኬ አረብ ሀገር ከሄደች ማለት ነው። አረብ ሀገር ከሄደች 3 ዓመት 3 ዓመት ረጅም ጊዜ ነው። ናፍቆቱ እንዴት ነው? አላፍቀች? ኧረ በጣም ቀላል ናፍቃለች። አዎ አሪፍ ናት። ትደውላላችሁ? አዎ ሰሞኑን እደውላለሁ። ኦኬ ይሄን ዕቃም ልሰጥስ ምንድን ነው ይሄን ዕቃ እርስልኝ ስለሌለ እኔ እደውልለታለሁ እነግረዋለሁ ምናምን ላይ ደውላልኝ ነበር። ምንድን ነው የላክችል ነግራለች? ኧረ ብዙ ነገር እንጂ ግን ያው ውድ ዕቃ ከምትሰጠኝ ያው እራሷ ብትመጣ ደስ ይለኛል። በእውነት ከዕቃው እሷን ነው የምፈልገው ማለት ነው። ናፍቃለች በጣም 3 ዓመታችሁ ነው? 5 ዓመት 5 ዓመት ከወጣች 3 ዓመት ለካ። ከዚህ ከወጣች 3 ዓመት እና 3 ዓመት